دب درون تخايدو منقس إثيوبيا ولا مع صدقتنا حسقتاشن عندي راز بحالا بتمرت بيت وقع على عمناي سبيل تمرت بيت عمناي حج دم يحيش دقاقي ما تزارينا يا تسبز أيتؤمنوا يا زناقعكم جل عزنقي جاوتكم الله እንደዚህ ነበር ሲጫወትባቸው የነበረውና ህዋሃትና በጽግና በናይሮቢ ድርድር ላይ ተቀምጠዋል። አንደኛ ሰላም ከመላሃትኩም ናይ ወድኹ ዩቲዩብ ቻናል ተኸታተልትና ከምትርሙ ሕጂውን እቲ ብዛዕባ ኣብ ትግራይ ህሉ ኩነታት ኣዘራራ ኮይኑ ዝወዓለ መደብና ክኾኒ ናይዚ ዩቲዩብ ዝሓድሽ ዝኾንኩም ሳብስክራይብ ምግባር ቤተሰብ ኹኑ ናና እቲ ኣብ ትግራይ ለማዓንቲ ናይ ድሮን ደብዳብ ዘካይዶ በዚ ዕርቅና ኣልካ በዚ ድሮን ክትጨፍጨፍ ከለካ ግን ጽቡቕ ኣይኮነን። እዚ ሰብዚ ያዘናጋዓኩም ዘሎ ግዚኹም ያጥፋርኩም ዘሎ ዘንክረምት ዜንስካ ዝውዳእ ጭርክ ሳብ ዝለሉ ደበና ይጽበይ ዘሎ ሕዝኻ ሱርሕ ይገለፍን ሰብዚ ንምንታይ እቲ ሰብ ኣሚንኩም እቶም ዘሎ ዝተረፉ ሰራዊትና ንምንታይ ታውድዎም ዘሎ ንምንታይ ተኣምንዎ ኣብ ሞታ ካብ ሊኦም ዝሞቱ ዘሎ ዞም ብፅፍ እዚኦም ኣብ ውግእ ኣብ ኩና ዝሞተ ሰብኳስ ተዋጊኡ ጅግነት ሰርሒ ሞት ኣብዚ ሰላም ያና ከኻላ ተንቃዓሪትካ ደቂስካ ከለካ ድሮን መፅያ ለይቲ ክትጨፍጨፈካ ከላ ጽቡቕ ኣይኮነን እና ነዚ ጉዳይ ዞን ትኹረት ግበርሉ ብጣዕሚ ከቢድ እዩ ናይ ሎማዓንቲ ድሮን ጨፍጫፍ ዝነበረ ብጣዕሚ ከቢድ እዩ ኣዘራርባ ይውዕል ሎማዓንቲ ንሲ ሎማዓንቲ መደብና ክኸውን ሰናይ ምክታይ ይኹነልኩም ምሳይ ፅንሑ ናብቲ ዝቕፅል ቪድዮና ንኸይድ دب درون تخايدو منقس إثيوبيا ولا مع صدقتنا حسقتاشن عصوشو مونترام تمرت أبو ردا 7 اندرتات أبي قدام ويانا وشدان ديرا أبناي مسلطني حرسوت كباب ساعة 4 فرغنغو دب درون كايدو لكبلو وانا محداري زباد دبو مبراق تግራይ አይተክላል حجازي أب جز فيسبوكم حبير مالو بتي دب درون أب سبيخون أب نبرز بس حدقا كم ديلا بمقلاص أبز بن سراويتن حدقا كيبصح قبوتن كا قبر دما تحساسي بوميوم እንደዚህ ነበር ሲጫወትባቸው የነበረውና ህዋሃትና በጽግና በናይሮቢ ድርድር ላይ ተቀምጠዋል። አንደኛ ህዋሃት መደራደር አይችልም። በዚህ ሰዓት የሚያደራድረው ነገር የለም። ማሲንጋ ጋር ተገናኘ። ዛሬ ነበር ሶሻል ሚዲያ ላይ ማሲንጋ ጋር ተገናኘ። ማሲንጋ እንደዚህ ያለው እንደዚህ ያለው ሊለው አይችልም። የነገርኩህ ነው። ብየዋለሁ ብሎ ይምጣ አምባሳደር ማሲንጋ ብየዋለሁ። አዎ ብየዋለሁ። እንደዛ ያልኩት አዎ ብየዋለሁ መግለጫ አወጣስ። ሞኒተር ያደርጉታል እኮ የሚዲያ የነሱ ሚዲያ አይደል እንዴ? ሞኒተር ያደርጉታል። ብየዋለሁ ሶሻል ሚዲያ ላይ የወጣው የኔ ጽሁፍ ነው ብሎ ኮንፈርም ያርገውስ ማሲንጋ አረግ ምንድነው ሰው ዝም ብሎ ይጻፋል። ከዛ አንድ ቀን ሁለት ቀን አጀንዳ ይሰጣል። ከዛ ላሽ ብሎ ሄዳል። ሁሉ እንደዛ ነው የሚያደርጉት። የአጀንዳ ስታት ስትራቴጂ እንደዛ ነው። አጀንዳ ሴት ያደርጋሉ። አንጫጫዋት እኮ አዳሜ ዛሬ ተንጫጫች እኮ ነው ይባላል። አለቀ እና ይሄ ለማንኛውም ሁሉ የሚደራደርበት ከተደራደሩ በጥብረት ነው የሚደራደሩት። አንድ ናቸው። ጉዳይ አለ። ምንድነው ኢህአዴግ ምንድነው ያደረገው? ኢህአዴግ ኦፒዲዮ ኦነግን ያስተዋወቀው በዓለም አቀፍ ድርድር ህወሓት አይደል እንዴ? ለንጮለታ አላል በህይወት ኦነግ ወደ ኢንተርናሽናል ድርድር ያመጣው ህወሓት ነው። መጀመሪያ የምን ኦፒዲዮ ነው የምን ኦነግ ነው ኦኤልኤፍ ምናምን ሲባል ነው አለ የኦሮሞ ታጋዮች አሉ። ኦኤልኤፍ አለ መደራደር አለበት ከኛ መምጣት አለበት ተብሎ የተጋበዘው ለንጮ እኮ በነመለስ እኮ ነው። እነ ስዩም እኮ ወደ ድርድር ያመጣው እኮ ስዩም መስፍን ለንጮ በህይወት አለ እኮ በህይወት አለ። ለንጮ እንዴት አድርጎ ወደ ድርድር እንደገባ እና ያለ እኛ ለብቻችን አንደራደርም የአማራ ኢህደን የሚባል አናቅም ሲል ነበር ደርግ ጊዜ። ደርግ ምናቀው ቲፒኤልኤፍ እና ኢፒኤልኤፍ ነው አለ። ሻዕቢያና ወያኔ ነው ምናቀው ሲል አይደለም። ሻዕቢያን ታውቁታላችሁ። እሱ ሌላ ጥያቄ አለ። የኢትዮጵያ ጥያቄ ያለን አለን እዚህ ኢህደን አለ ታውቀዋለህ። ከዛ ማን መጣ? ዳዊት የአፈጉባኤ ነበረው ዳዊት ነፍሱን ይማረውና ከነመለስ ጋር ነው ተደራዳሪ ሆኖ ሄደ። እሱ አይደል እንደዛ አልነበረም? ከዛ ኦኤልኤፍም ገባ። ተመሳሳይ ጊዜ ነው የደረሰን። የ1983 አይነት ታሪክ ነው እየመጣ ያለው። ለብቻ መደራደር የለም። ለብቻ መደራደር የሚችሉበት ጊዜ አመለጠው አብይ አህመድ። ከዚህ በኋላ ብርቱካን ሚደቅሳ ወረቀት ካልሰጠችው እውቅና ካልሰጠችው ምርጫ መወዳደር አይችልም፣ ፕሬዝዳንት መሆን አይችልም፣ ተመልሰው ወደ ጦርነት እንገባለን፣ ከዛ እንደ አዲስ መመዝገብ አለበት ምናምን ሲል ነበር። ያኔ ፕሪቶሪያ ረስቼዋለሁ አላስታውሰም በሚልበት ጊዜ እድሉ ነበር እጁ ላይ ነበር። እድል ነበር እጁ ላይ ታቋለ ተደራደር ጨርሰው ጨርስ ሰላም ጥሩ ነው። ይሄ ጦርነት ብዙ ነገር ያስቆመ ነው። የሰው ህይወት መጥፋት ያስቆመ ነው። ጨርሱት እንጂ ከቲፒኤልኤፍ ጋር ስትጨርስ ብዙ የኢትዮጵያ ችግር ትፈታለህ። ሞኝ ነው የሞኝ ስብስብ።
እቺ ተሰባብራለች የታመልጠኛለች ብሎ የትም አታመልጥም ብሎ ቀይ ባህር ነው ያለው። ተሰባብራለች። ሻዕቢያ መቶ ሰብራታል፣ ፋኖ መቶ ሰብራታል፣ እኔ መጥቼ ሰብራታል። ንቅንቃት የዛሬ 100 ዓመት አትነሳም ብሎ ነበር ካልኩሌት ያደረገው እንጂ ነቄ ቢሆን ኖሮ የትፔሌፍ ነገር ወንጀል ሰርቻለሁ፣ ወር ክራይም ፈጽሜያለሁ፣ ይሄን ሁላ ሰው ገድያ ጨርሻለሁ፣ ቶሎ የትራንዚሽናል ጀስቲስ በ10 ዓመት በ2 ዓመት የሚያልቅ አይደለም። ፕሮባብሊ 30 ዓመት 50 ዓመት ሊፈጅ ይችል ነበር። ብልጽግና ወዲያው እገሌን እሰርልኝ እገሌን ግደልልኝ አይባልም። በዛ ሰዓት ትግራይን የበደሉ ማለት ትራንዚሽናል ጀስቲስ በጣም ዘገምተኛ ነው። የአፍሪካ ኤክስፒሪየንስ መውሰድ እንችላለን። ረጅም ዓመት ነው የሚወስደው። አብይ አህመድ ዛሬ ካላደረከው ብሎ የሚይዘው ሰው አልነበረም። ከባድ ስለሚሆን ማለት ነው። ፕሮሰስ አለ። በፒስ ኤንድ ሪኮንሲሊዬሽን ይዘጋል። በፋክት የትሩዝ ፋይንዲንግ ትናለ በጣም ኮሚሽን ይቋቋማል። በጣም ሰፊ ነው። እኔ የላይቤሪያን አይቼዋለሁ። እኔ የነ ሴራሊዮን አንብቤዋለሁ መጽሐፉ። ከባድ ነው። ይሄ ሰውዬ ግን ምን አለ? በፍጹም ጭራሽኑ ፕሪቶሪያ አላውቀውም ነው ያለ። ታውቀዋለህ ነው በግድ ታውቀዋለህ። ፕሪቶሪያ አላውቀውም ካልክ ኦኬ፣ ማን ነው? ጌታቸው ነው። ጌታቸው ጋር ጨርስ የተባለ አሁን ጌታቸው ረዳ ሐሳይ ስለ ፕሪቶሪያ ምናምን ሲያወራ ፕሪቶሪያ አልፈጽም ያለ ይላል። ጌታቸው እኮ እንደዛ ይላል እኮ። አለቃ እኮ ያንተ ነው ብሎሃል፣ ውሰደው፣ ኪስ ውስጥ አስገባ። ይሄ አፍ እንዳመጣልህ ዝም ብሎ መቀደድ አይደለም። ጥሬ በዚህ አፍ ጥሬ ለመጉረስ አይደለም ፖለቲከኛ የሚኮነው አይደለም። እንደዛ አይደለም። ድርጅትህ ከህዝብ ያስቀደመው ቆሞ ቀሩ ህወሓት ሂድ አንተ ተራባጅ ነህ፣ በጣም ተራባጅ ውሰደው አንተ ፕሪቶሪያ አስፈጽም። ከዛ ውጭ ግን የለም፣ ትርጉም የለውም። ቀጥለን ይሄ እና ባጭሩ ህወሓት የሚያደርገው ድርድር የለውም። ያረጋገጥነው ነው። ምንም ነገር ሊሆኑ አንደኛ የሚታሰብ አይደለም። ናይሮቢ ምን አለ አብ ትግራይ ሰዓት 4 ከባቢ አብ ትግራይ አብ ኩሓዝ በሃል ዳንዴራ ዝበሃል አብ ትምህርት ቤት ወቂዓላ አብ ናይ ሲቪል ትምህርት ቤት አብ ናይ መንግስቲ ትካል አብ ናይ ህዝቢ ትካል ማለት እዩ ድሮን ወቂዓላ ያ ረኹም በዚ ሰላም ኬንያ ዶ ገለገለና ወሉ ንሶም ስርሖም እዮም ዝሰርሑ ዘለዉ ያ ሰብ እንታይ ዝበሃል ብዙኾነ ሓደ ግዜ ዋላ ኣብቲ ሰራዊት እውን ክፍተሽ ዝግብኦ ነገር ክፍተሽ ኣለዎ ኢለ ይኣምን እየ። ኣብ እግሪ ቆጥቋጥና ኮኖ ኣብ እግሪ እንትና ኮኑ ምሳኻ ተመሳሲሎም ኣብ ጎንኻ ኮይኖም ከምዚ ነገራት ዝሕብሩ ስለ ዘለዉ ኣብ ናይ ህዝቢ ትካል ኣብ ናይ ካልእ ኣብ ናይ ህዝቢ ወፅዓ ስለዚ ዛረቡ ዘለዉ ነዚኦም ነከምዚኦም ዝበሉ ሰባት ኣብ ጎንኩም ዘለዉ ቲዲኤፍ ኩላኩም ትፈልጥዎም ነንባዕልትኩም ትፋለጦም መን ርክብ ኣለዎ መን ምስ ሓራ መሬት ርክብ ኣለዎ መን ከምዚ ዓይነት ኢንፎርሜሽን የብፅሕ መን ናብ ፀላኢ ዘረባታት የመላልስ ቀሊል ነገር እዩ። ድፍረት ግን ይሃልኻ ንስኻ ሌባ ኢኻ ንስኻ ብልፅግና ኢኻ ንስኻ ባንዳ ኢኻ ምባል ኣይትፍርሕዎ ክመፀኩም እየ በአለማጣ አካባቢ በቲዲኤፍ ላይ የተለያየ ቦታ ላይ ሲተኩሳን ነበር። 4 ቦምብ ጥሏ ሲባል ነበር። በችግኝ ቦታ ላይ ትምህርት ቤት ላይ የተለያየ ቦታ ላይ ጥሯ ሲባል ነበር። ጉዳትም አድርሷል። የቲዲኤፍ ድሮን መጣ ብሎ በዛ ሰዓት እንታቆት ነው አይደል? ይሄ ያው እንደዚህ ሲያይ ወታደሩ ሶሻል ሚዲያ ላይ ያየው ስለሰነበተ የቲዲኤፍ ድሮን መጣ ብሎ የብልጽግና ድሮን ሲመጣ የቲዲኤፍ ድሮን መጣብን ብሎ ምሽጉን በሙሉ ወጣ ከምሽግ እየጣለ ወጣ ከምሽግ መሳሪያን እየጣለ ሮጦ ወጣ። ያሰፋ ቸኮል ግንባር ነው ይሄ ግንባር የምታውቁት ሁሉ
በዞብል አካባቢ ያለው እስከ ቆቦ ግንባር እስከ አፋር አካባቢ የሱ ግንባር ነው የሚባለውና ሰራዊቱ ከምሽግ እየወጣ አመለጠ። ምንድነው ሲባል ምን ሆኖ ናቸው? ድሮን መጣቻል። መከላከያ ገና ሳትተኩስ አንድ ድሮን ሳይመታ ለዛው የብልጽግና ድሮን በአካባቢው መጣ ሲባል ይሄማ የትዴፍ ነው አለ። ይሄማ የትዴፍ ነው ብለው ሳይኮሎጂካሊ በቃ የሞተ ሰራዊት ነው። ድሮን ሲመታው አይቶ ማያቅ ሰራዊት ነው። ድሮን አጠገቡ ሲወድቅ አይቶ ማያቅ ሰራዊት ነው። ባለፈው ያው ይሄ ጭምጭምታ ሚዲያ ላይ የሚሰሙትን ምናምን ሶሻል ሚዲያ ላይ የሚያዩትን ምናምን የሚመለከተው ነው። መቼም ሶሻል ሚዲያ ላይ የምታገኙት የሚመለከተው ነገር ላይ ትኩረት ያደርጋል። ወታደር ስለ ድሮን ሲነሳ ድሮን ነገር አለ እንዴ? ከዚህ በፊት ምንም ነገር ፍንጭ በፍጹም አሙሉ ላይ ሊመጣ የማይችል ፋኖ በድሮን ይመታኛል ወይ ትዴፍ በድሮን ይመታኛል ወይ ኦላ በድሮን ይመታኛል ብሎ አስበው ማያውቅ ብቸኛ የድሮን ባለቤት ብልጽግና ሆኖ ስለሚያውቅ ነበር። ድሮን ስትመጣ የኛ ናት ይላል። ሚግ ስትመጣ የኛ ናት የሚል ነበር ድሮ። አሁን እንደዛ አይደለም። ሚግ ስትመጣ የኛ አትልም፣ ድሮን ስትመጣ የኛ አትልም። ነገሩ ስለሚገባ ነው ይሄን ቋንቋም ቀለል አድርጌ የምናገረው። እና የትዴፍ ድሮን መጣ ብለው ጭራሽ ምሽጋቸውን ጥለው እየዘለሉ ወጡ። ከምሽግ እየዘለሉ ወጡ። አሰፋ ቸኮል እነዚህን አሰባስበው እንደገና ሪግሩፕ አድርጎ ይሄ የኛ ድሮን ነው ምናምን ብሎ አረጋግቶ ንቁጭ አደረጋቸው። ወደ ምሽግ ያመጣቸውና በስነ ልቦና የተሰለበ ሰራዊት ነው ግንባር ላይ ያለው ለማለት ፈልጌ። ተመልካቾች የባጫ ደበሌ ጉዳይ የኤርትራ ሶሻል ሚዲያ የኤርትራ አንድ ሴንተር ፎር ዶክመንቴሽን የሚባለው ብዙ ነገር የኤርትራ እንትኖችን የሚያወጣ ዶክመንት ኦፊሻል ሚዲያ ነው። ፎሎ ስታደርጉት እርግጠኛ ነኝ ኦፊሻል ኮሚኒኬሽን የሚያደርገው የኤርትራ መንግስት አቋም የሚገልጽ ነው። የባጫ ዝርዝር አመጡት። የሰሞኑ መቼም ብልጽግና ማንን ይመስላል፣ ብልጽግና ሲዋሽ ማንን ይመስላል ሲባል ባጫ ደበሌ ነው ይመስላል። በቃ ምን አይኑ በጨዋ ጠራርጎ አፍስ እኔ ምርኮኛ አይደለም ብሎ ቅርጥፍ አደረገ። አብይ አህመድ ዝም ብሎ ሲቃጥፍ ዝም ብሎ አይደለም፣ ስራ ነው። ውሸት ስራው ነው ለአብይ አህመድ። ለባጫ ደበሌ ስራ ነው። ምን ታመጣለን? ከፈለክ የማረከኝ ሰው ይምጣ አለኩ። ባጫ ደበሌ የማረከኝ ሰው ይምጣ። የዛሬ 15 ዓመት ምናምን የተሰራ ዶክመንተሪ ያለው ወደ ሀዳናይ ነው ወደ ማን የሚባል አንድ አርቲስት አለ ኤርትራ። የድሮ ሙዚቀኛ ነው። ሙዚቀኛ ድሮ ትዝ የሚለኝ እንትና ነበር ብሎ ባጫ የዛሬ 15 ዓመት ድሮ በነመለስ ጊዜ ይሁን በነሃለባለ ጊዜ አሁን የተቀረጸ ድሮ ዶክመንተሪ አለ ስለ ባጫ ሲያወራ ድሮ እንደዚህ ነበር እንደዚህ ትዝ ይለኛል። በጣም ተወዛዋዥ ነው፣ ጎበዝ ዳንሰኛ ነው ምናምን ብሎ ይገልጸዋል። ይሄ ምን ፖለቲካ የሌለው ግን የአርት ጉዳይ ነው የሚተነትነው። ያኔ ይሄ ሰውዬ ቅርጥፍ አድርጎ እኔ የለውበትም የማረኪን ካለ ይምጣ አለ። ዳንሰኛ የምትሉኝ እኔ ዳንሰኛ አይደለሁም፣ የሚታየው ቪዲዮ የኔ አይደለም ማለት ነው። ብሔራዊ ቲያትር አይደለም ለኔ ጀነራልነት ተሰጠኝ። 48 ዓመት መከላከያ ሆኛለሁ አለ። 48 ዓመት ለካ በአንድ ዓመት ከምናምን ነው የተማረከው። የዛሬ 47 ዓመት ነው የተማረከው። ሐምሌ አመጡት ዶክመንቱን ዝርግፍ አድርጎ ትላንት ማህበራዊ ሚዲያ ላይ ለቆታል። እንንገር ብለው የተማረከው በፈረንጆች ሐምሌ 1979 ነው በፈረንጆች። አሁን 47 ዓመት አሁን በዚህ ወር አለፈ ማለት ነው። ሐምሌ ላይ 47 ዓመት ነው። የተማረከበት ውጊያ የደርግ አምስተኛ ወራር የሚባል አምስተኛ ወረራ ወደዛ ሲሄድ አምስተኛ ወራር ስድስተኛ ወራር የሚባል አለ። አምስተኛ ወራር ላይ ነው የተመረከው። ሲማረክ የነበረው ማዕረግ አሳለቃ ነው። የተማረከበት ቦታ አግራዕ የሚባል ነው የተማረከው። ሲማረክ የነበረበት የጦር ክፍል 503ኛ ግብረ ኃይል የሚባል 503ኛ ግብረ ኃይል የሚባል ከምርኮኝነት የተለቀቀው 1983 በፈረንጅ በግዕዝ 1976 ነው የተለቀቀው። ይሄ እንኳን ቀላል ነው። በአዴኖች የተረከቡት 76 ነው። ማንም ነው የሚያውቀው። ያሬ ጥበቡም ያውቀው እና ያሬ ጥበቡ ሄደው ያመጡት ማለት ነው። እና ወዲያው እንደመጣ እንደተማረከ ኢሚዲየትሊ ተመልምሎ የኤርትራ ወታደር ሆኖ ደግሞ ተመልምሏል። የሻዕቢያ ታጋይ ነበር አምኖበት 50 ሰዎች መርጠው የሻዕቢያ ታጋይ ገብቶ ነበር። ይሄኛው አንደኛው ከዛ በኋላ ወደ ኢሂዱ ሲባል አዲስ ከምትመለምሉ አዲስ ብሬን ዎሽ አድርጋችሁ የደርግ ወታደር ወደ ኢሂደን ከምትቀይሩ እኛ ጋር የገባው ኦሬዲ ታጋይ ወደ ታጋይነት የተቀየሩ ወደኛ እኛ ጋር ስላሉ 50ዎቹ አሉ ውሰዷቸው ነው የተባለው። 50ዎቹ እሱ ነበር እና ኢብራሂም መልካ የኢሂደን ሰውዬ የነበረው በኋላ ቀድሞ የወጣው እነሱ ማለት ነው። 50 ተረክበው ነው የመጡት።
83 በፈረንጅ 76 በኢትዮጵያ ነው ወደ ትግራይ የመጣው ወደ ሰቆጣ የመጣው ለሄደ የሻዕቢያ ታጋይም ነበር። ያው እንዳልኳቸው የተወሰነ ጊዜ የባጫ ደበሌ ውሸት ባጫ ደበሌ ብልጽግና ነው የሚመስለው። አብይ ማለት ብልጽግና ቁልጭ አድርጎ ምንም ልዩነት የላቸው ሆን ብለው ነው የሚዋሹት። ሲዋሹ ደግሞ ዴሊበሬት ነው። ምን ታመጣለህ ነው ምን ታመጣ ዋሻው አለ ዋሻው እኔ ውሸታም ነኝ እና እንደ ስራ ነው የቆጠሩት። አብይም ዝም ብሎ ሲዋሽ በስማም ይላል ሰው። የትኛው ውሸት ነው የምትቆጥረው? አሁን የአብይ ማለት የሆነ 99% ጥሩ እየተናገረ ቆይቶ አንድ ሰው ሲዋሽ ውይ እቺማ ውሸት ነው ብሎ ሰው ውሸት ይላል። ይሄ ሰው እድሜ ልኩ ሲዋሽ የነበረ አንድም ቀን እውነት ተናግሮ ማያውቅ እድሜ ልኩ ውሸታም ግድ የለውም ሰውዬው። የቀረው ነገር ስለሌለ ነገ ቢዋሽ ከነገ ወዲያ ቢዋሽ ትናንት ውሸታም ስለተባለ ይቀጥላል። የባጫ አዲስ ምድብ አሁን አዲስ ምድብ ወደ አዲስ አበባ ይጠራል። አሸንዳ ቀን ቅዳሜ አይ ቲንክ የዛሬ ሳምንት ነው አሸንዳ 16 ቅዳሜ ነው የሚሸኘው። ከኤምባሲ ሽኝት ይደረግለታል፣ ተዘጋጅቶለታል። ሰኞ ኦፊሻሊ ቲኬት ተቆርጦለታል ወደ አዲስ አበባ ኦፊሻሊ ይሸኛል። ሰኞ ነው የሚሄደው ወደ አዲስ አበባ። ያው ቲኬቱ የቆረጡ ሰዎች ያው ከኤምባሲ አካባቢ መረጃ እነሱ ስለሆነ ነው። አምባሳደር ረጋሳ የሚባል አዲስ አምባሳደር ናይሮቢ መጥቷል። ባጫ የሚተካ አምባሳደር ረጋሳ የሰው ኃይል ነው ምናምን ነበር፣ ውጭ ጉዳይ ሚኒስቴር የሆነ ዲፓርትመንት አካባቢ የነበረ ሰው ነው። አሁን የመጣው ወደ አዲስ አበባ ሲመጣ የኃይል የስነልቦና ግንባታ፣ የማነቃቂያ ንግግር፣ የሰራዊት ሞራል ግንባታ አካባቢ ነው የሚመደበው። ሄድኳርተር ነው የሚመደበው። እንደዛ ብሎ ያወራል ናይሮቢ። አይ አብይ የሚሾመኝ አይመስለኝም፣ የሆነ ግንባር አይሰጠኝም፣ ግን ሄድኳርተር ሆኜ ሰራዊት ማነቃቃት የምሰራው ብሎ ሲናገር ተሰምቷል ናይሮቢ። ይሄ ሰውዬ ከማነቃቂያ ጉዳይ ትንሽ ጀምርና መሸነፍ ከባድ ነው። እኔ ይገባኛል። መሸነፍ በጣም መራር ነው። እንዴት አድርጎ ህብረተሰቡን ይሄ በተለይ ደጋፊ ያለኝ የሚለው ደጋፊውን ለመደገፍ ስነልቦና ለመደገፍ ወይም አለው ለማለት ያው አልተሸነፍንም እኮ ለማለት የሄዱበት ርቀት ታስታውሳላችሁ። ባጫ የኃይለ ገብረስላሴ ሩጫ ነው። ሰቆጣ ደጀን ወደምንለው መጣን። አብይ አህመድ ማለት ይሄ ሰውዬም ደጀን ወደምንለው መጣን። ምንድነው አላማጣ ተያዘ ምናምን አትሉን። እኛ እኮ አላማጣ አይደለም፣ የኢትዮጵያ ድንበር እኮ አላማጣ አይደለም፣ መረብ እኮ ነው የኢትዮጵያ ድንበር። ጨብጨብ ያደርጋል። እና በቃ የጥሞና ጊዜ እንስጣቸው ብለን ነው፣ አርሰው እንዲበሉ ፈቅደን ነው። በቃ መቀለ ስንወጣ ነው ተቀጥታ ስንወጣ አይልም፣ መቀለ ውዝድሮ ስናደርግ ነው የሚለው። በራሱ ጊዜ በፈቃቻው እያለ የወጣ ይመስላል። ስነ ልቦና ግንባታ በነገራችን በስነ ልቦና መገንባት ችሎታ ያለው ሰው በጣም ከባድ ሰው መሆን አለበት። በተለይ ተሸንፎ በስነ ልቦና መገንባት ከቻለ ይሄ ሰውዬ ሚራክል ነው በቃ የሚሰራው። ባጫ ደበሌ በመጀመሪያ በዚህ እንቃኛለ። የብልጽግና የተሸነፈ ትውልድ፣ የብልጽግና የተሸነፈ ጭንቅላት ተገንብቶ የሚገነባ አይደለም፣ በቀላሉ የሚገነባ አይደለም። ግን ባጫ የሚሄድበትና ለዚህ ነው ወደ አዲስ አበባ እየተጠራ ያለው። ለዚህ ነው መስዋዕትነት ከፍሎ 4 ኪሎ እንዳስቀመጥ መስዋዕትነት ከፍሎ ደግሞ ከ4 ኪሎ ይመነግልሃል። ለምን ብሎ ቀይ ባህር አይሰጥም። እርግጠኛ ነኝ አስመራ እንድትገባ አይፈቅድልም። ማን ይፈቅዳል? አንተ 4 ኪሎ እንዲመጣ የማትፈልገው ኃይል አለ እዚህ ጋር አሰብስቦ። ዘመነ ትፈልገዋለህ እንዴ? አትፈልገው። ለምን ብሎ ይመጣ ብለናል። ባጫ ደበሌ ደብረጽዮን እንዲመጣ አትፈልገዋል? አትፈልግም። መሮ እንዲመጣ አትፈልገዋል? ገመቹ እንዲመጣ አትፈልግም። ከዛስ ቀይ ባህር እንድትገባ ትፈልጋለህ? አንተ ትፈልጋለህ፣ ያኛው ግን አይፈልግም። ስለዚህ እመጣለሁ ስትለው ቀድሞ ይመጣብሃል። እሱ ቀድሞ ይመጣብሃል። ትናንት ያደረገው ደግሞ እንዳትረሳ። እኔ ሆዴ መላጣ ስለሆነ ነው ዝም ብዬ በግልጽ የምነግርህ። በእያንዳንዱ ቤት ያለው ስሜት ነው እዚህ ቤት የምነግርህ። በእያንዳንዱ ቤት የሚያንኳኳው ስሜት ነው እዚህ ስክሪን ላይ የምነግርህ። ትናንት የሰራኸው በደል፣ ትናንት የሰራኸው ባንዳነት ማንም እናት ወድ ብትገባ ማንም አይለቅህም። እናት ወድ ብትገባ የሚበቀል ትውልድ ነው የትውልድ ልክ ህግ ማስከበር እያልክ የትግራይ እናቶችን ደፍረ ገለ ነው ፊልድ ማርሻል ያመጣው። የትኛው የኢትዮጵያ ሉዓላዊነት አልጠበቅም? የትኛው የውጭ ኃይል አልተከላከልክም? በ8 ዓመት ከውጭ ኃይል ጋር አንድም ቀን ተዋግተህ አታውቅም። የትግራይን እናት በመግደል ትግራይን በማፈናቀል 1 ሚሊዮን ህዝብ ፈጅተህ 1 ሚሊዮን ህዝብ አፈናቅለ ትግራይን በታትነ ነው ማዕረግ የጨመርከው። ይሄ ማዕረግ ይቀደዳል። አምቴልንግ ይቀደዳል። ማዕረግ እንደሚቀደድ ታውቃላችሁ። ምድረ ሙርከኛ ጀራል ነኝ ምናምን ይሁን። እስቲ ለማስታወስ ያክል አንድ ሰው ይላከልኝ። ይሄ ብርሃኑ ጁላ ገለልቻ የሚመራው ሰራዊት ምን ይመስላል? የሰራዊቱ ጀነራሎች እነማን ናቸው? ፊልድ ብርሃኑ ጁላ ያው ሙርከኛ ነው።
ጌታቸው ጉዲና ሁሉ ምርኮኞች ነው የምቆጥረው። ምርኮኞች በሙሉ ስፓርታ ነው። ጌታቸው ጉዲና ስፓርታ ነበር። አለምሸት ደግፈኝ መድፈኛ ነው። አብዱራህማን እስማኤል ወታደር ነው። ተራ ወታደር ነበር። ሀጫሉ ሸለሙ ተራ ወታደር ነበር። ሹማ አብደታ ተራ ወታደር ነበር። መሐመድ ተሰማ ወፖ ነበር፣ ፖሊስ ደብረታቦር ነው የተማረከው መሐመድ ተሰማ። መሰለ መሰረት ወታደር ነበር፣ ተራ ወታደር። ግርማ ከበደው ተራ ወታደር ነበር። አስራት ደኔሮ ተራ ወታደር ነበር። አሁን የአዲስ አበባ ፖሊስ አዛዥ የሆነው የከፋ ተወላጅ። ተሾመ ገመቹ ይሄ ውጭ ጉዳይ ያለው ውጭ ጉዳይ ፓራ ኮማንደር ነበር። እንዳልካቸው ወልደ ኺዳን ወታደር ነበር፣ ተራ ወታደር ነበር። ናስር አብዲ ተራ ወታደር ነበር። ጀነራል ሁሉ ጀነራሎች ናቸው። ሙላቱ ጀልዱ ተራ ወታደር ነበር። ድሪባ መኮንን ተራ ወታደር። ደምስ አመኑ ተራ ወታደር። ባጫ ደበሌ 10 ደቂቃ። ያው አብይ አህመድ 7ኛ ክፍል። እነዚህ ሰዎች ናቸው ኢትዮጵያን የሚያስተዳድሯት። የኢትዮጵያ ሰራዊት አዛዦች ነን የሚሉት በሙሉ የምርኮኛ ስብስብ። እነመለስ፣ እነስዬ፣ እነጻርቃን ጀነራል በጀነራል ኮሎኔል በኮሎኔል የሰጧቸው ያኔ ማለት ነው። ባጫ ደበሌ ቁጭ አድርገው ከማን ጋር እኩል አደረጉት? ከሐየሎም ጋር እኩል። ባጫ ደበሌ እስክስተኛ መጡ ከ10 ደቂቃ እኩል ከሐየሎም ጋር ከነ እንትና ጆቤ ጋር ከሳሞራ ጋር እኩል። ጊዜ ከባድ ስለሆነ ይሄን ጉዳይ ቀጥለን አብይ አህመድ አሊ መቀለ አሸነፍን ብሎ የመጀመሪያ ይሄ ተሸንፈው ከወጡ በኋላ ከመቀለ አሸነፍን ብሎ ተደብቆ መቀለ ሰሜን እዝ አንድ ቀን ገብቶ ነበር አሉ። በአውሮፕላን ገብቶ ቶሎ ወጣ እና ሰሜን እዝ ገብቶ ምን እንዳል ፕላኑ ምን እንደገቡ ትግራይን የመግባት ኦፕሬሽን ሲሰራ በሁሉም አቅጣጫ ጦርነት እንዲጀመር ብሎ ነው የጀመረው ፕላን የወጣ ልክ አሁን አይነት ፕላን ማለት ነው። ይሄ ጦርነት አሁን ብልጽግና የገባበት ያለው ጦርነት ድሮ ይሄ ሰናይ ዘመን የሚባል አለ። ሰናይ ዘመን መልካሙ ጊዜ ማለት ነው። ከፈለገ በዛላምበሳ ይገባል፣ ከፈለገ በራማ ይገባል፣ ከፈለገ በባድመ ይገባል፣ ከፈለገ በሸራሮ፣ ከፈለገ በአደርቃይ፣ ከፈለገ በሁሉም በሰቆጣ፣ በራያ፣ በአፋር 360 እንደፈለገ ይገባ ነበር። ከፈለገ በአውሮፕላን ወደ አስመራ፣ ከፈለገ በመኪና እንደፈለገ፣ በኦም ሐጀር እንደፈለገ። አሁን የለም ያ አይነት እንደፈለገ ያለው አሁን ያ ኃይል ነው። አሁን ያ ኃይል ከፈለገ በአሶሳ ይጀምርልሃል፣ ከፈለገ በሚሌ ይመጣብሃል፣ ከፈለገ ደብረ ብርሃን ይጀምረዋል፣ ከፈለገ መጥቶ ደሴ ይቆርጠዋል፣ ከፈለገ ባህር ዳር ይዋጋል፣ ከፈለገ በሁሉም መንገድ። እስቲ የዚህ ሰውዬ ፕላን ያወጣ ነው ትግራይን እንዴት አድርገ መግባት እንዳለ ፕላን ያወጣ ነው ብልጽግና ነው። ምርጥ ቪዲዮ ነው፣ ምርጥ ቪዲዮ። እችን ስታስቡ የብርሃኑን አስቡ። አሁን ቀጥታ የኢትዮጵያውያን ዝግጅት አሁን ወደ ኋላ ወስዳቸዋለሁ ወደ ሚሌ። የኢትዮጵያውያን ዝግጅት አሁን ሁሉም ሶሻል ሚዲያ ላይ ያለው ዩቲዩብ ላይም ሆን ቲክቶክ ላይም ምናምን ይሄን ብልጽግና የማጋለጥ ስራ ላይ ነው መሰራት ያለበት። የግድ ዲሽቃ ይዞ ተኩስ ወይ ክላሽ ይዞ ውጊያ መዋል አይጠበቅበትም። ብልጽግና በፍቃዱ የሚደግፈው ብዙ ሰው ነበር ሶሻል ሚዲያ ላይ በፍቃዱ። ለምሳሌ በ2 ዓመት የትግራይ ወረራ ጊዜ የትግራይ በቃ ዝም ብሎ ሌላ ከአዲስ አበባ አካባቢ አንድ አማራ ለምሳሌ አማራ ተወላጅ የትግራይ ኮዝ የሚደግፍ ከተገኘ ወይ እንትና ደገፈ እኮ እንደዚህ ቪዲዮ አለ ፈልጉ ይባላል። ዩቲዩብ እንፈልጋለን ሰዎቹ እንደዚህ ደገፍ እንዴ አያስረው ምናምን ይላሉ። ሪስክ ወስዶ የሚደግፉ ሰዎች አረ ይሄን ጦርነት ልክ አይደለም ብለው የሚቃወሙ ሰዎች ልክ እንደ ዲሽታ አጌና አይነት ማለት ነው። ወይ ወደ አዋሽ ሄዶ ሲታሰሩ የነበሩ የአማራ ተወላጆች ነበር የምታውቋቸው አይደል? ጥቂቶች ናቸው። አዋሽ ምናምን ያንገላታቸው ነበር። አብዛኞቹ ወጥተዋል፣ ስደት ላይ ናቸው። ሌላው ግን ነውር ነበር። አብይ ደግፈኝ ሳይለው ራሱ ነበር የሚደግፈው በራሱ ፈቃድ። ፕሮፌሰር ነኝ፣ ፓስተር ነኝ፣ መኖክሴ ነኝ ምናምን እያለ ጁንታው እያለ ሲወጣ ሲፎክር ነበር ገንዘብ እያዋጣ። አሁን የለም፣ አሁን ተገላብጧል። ገንዘብ አሁን በሙሉ ያለ ገንዘብ ያለ ክፍያ ሲደግፈው የነበረ ብልጽግና ያ ህዝብ መነሳት አለበት፣ ያ ኢሊት መነሳት አለበት። አገደስ ብልጽግና ሳይከፈለው አሁን ብልጽግናን መስበር መቻል አለበት።
ብልጽግናን ማዋረድ መቻል ግልጥልጥ አድርጎ ግፈኛ መሆኑ ገዳይ መሆኑ በትግራይ የጀመረው በአማራ ክልል ላይ ያስቀጠለው በኦሮሚያ 8 ዓመት ከምናምን ያስቀጠለው እኔ ሞቱማ ኦሮሞ እያለ ኦሮሞን ብሊሶሜራ እያለ ብሊሶሜራ ይላል። ብሊሶማ በልቂጡማ የድሮ የ1983 የናባዱላ ኦፕሬሽን ያኔ ነበር በወለጋ የነበረው አይነት ብሊሶሜራ ይላል። ምንድነው ኦሮሞ ለምን ይታገላል? 4 ኪሎ እኮ ነፃ ወጥቷል እኮ ኦሮሞ ነፃ ወጥቷል። ሚርጋ ምናምን ይላል። ግራ ቀኝ አትበል ኦሮሞ ብሊሶሜራ እያለ ይዘፍናል። እንደዛ ነው። አንተ አገር ጠቅላይ ሚኒስትር ሆነ አፋን ኦሮሞ ሄደ እዛ ልትሸቅል በዚህ ሰዓት በመጥፊያ ሰዓት ቋንቋ ቀይረ ከቻናል 1 ወደ ቻናል 2 ቀይረ ኦሮሞ ህዝብ ልታደናግረው 8 ዓመት ስትቀጠቅጠው የነበረ ብሊሶሜራ ያልከው ህዝብ ነው አይገባውም ማለት ነው። ይሄ ሁላ የኦላ ጦር እና መቅመል ፈልጎ ነው፣ ሸበጥ ፈልጎ ነው። ዝናብ የወለጋ ዝናብና ጫካ ተመችቶት ነው አይደለም። ብሊሶሜራ ብትለው ምናምን ብትለው ያንተ መሪ ነኝ ብትለው አይደለም፣ አንተ መሪ አይደለም። የገባህበት ጉዳይ ቅርቃር በጣም ከባድ ቅርቃር ውስጥ ነው። አሁን አሜሪካ ራሷ ብትዋጋ የማታሸንፈው ጦርነት ነው። ይሄ ጦርነት ታውቃላችሁ። አሜሪካ ሲባል ግዙፍ ሀገር ነው። ይሄ ሀገር ግዙፍ ሀገር ነው። ግዙፍ ሀገር ስለሆነ ብቻ አንድ ጦርነት አያዋጋ። ኒውክሌር ቢታጠቅ አብይ አህመድ የሚዋጋው የሚያሸንፈው ነገር የለም። ራሻ ኒውክሌር ይዛ ነው የተበታተነችው ታውቃላችሁ። ኒውክሌር እጁ ላይ ይዞ እንደዚህ የራሻ ሰራዊት ምን ያርገው? የራሻ ጀነራሎች ምን ያርጉት? አገራቸው እንዲህ ብላ ፍርክስክስ አድርጎ ሰውየው እንትን ሲያደርግ ምንም አላደረጉት። መቼም ዝም ብሎ አይወረውሩትም። እንትን ኒውክሌር እጇ ላይ ያለ ነው አገሪቷ የተበታተነችው። ያለበት ጉዳይ ከትግራይ ተጣልተ፣ ከአማራ ተጣልተ፣ ከኦሮሞ ተጣልተ፣ ከአፋር ይሄን ሁላ ተጣልተ ወደ ደቡብ አካባቢ ደግሞ የምታዩት ነው። ሲዳማን ተመልከተ፣ ወላይታ ተመልከተ፣ ኦብነግን ተመልከተ፣ ወደ ሶማሌ ክልል አካባቢ ጋምቤላ ተመልከተ፣ ጉሙዝ ተመልከተ፣ በርታ ተመልከተ። ይሄ በሶሻል ሚዲያ አሁን በአግባቡ ለሰ ዝም ብዬ እንደምከርም ነው። ከዚህ በፊት ዝም ብላችሁ ብልጽግና ስደግፉ የነበራችሁ አሁን ኢቲቪ የሚሰራውን ማጋለጥ ሰው እንዳይወናበት ብልጽግና አሁን ልክ አሁን ያያችኋት ፈልፈላለች አለ ኢቲቪ የፋና ፈልፈላ እንዲሁ ሻቢያ ሸኔ ምናምን የምትለው የምታውቀው ተአምር የላትም። ነች ፖለቲካ ይገባት በይ ተብላ ነው። አንድ ምናልባት በሃዮች ውስጥ የምትገኝ ትላንት የተወለደች ነች እኮ ኢትዮጵያ ምልለም ላይ ወተት ጡጦ ላይ የነበረች ህፃን ነች። እነዚህ ነው ፖለቲካ የሚያሰራቸው ብልጽግና አይደለም። ሁሌ የሚያዝናናኝ አንድ ቪዲዮ ልጋብዛችሁ። ስናጋልጥ በምክንያት ነው። ብልጽግና ባጫ ደበሌ ሲዋሽ የሚል ሰው አለ። አብይ ሲዋሽ የሚል ሰው አለ። አዝናኝ የሚባል የኢትዮጵያ ቴሌቪዥን ቲኤምኤች ሲገጥመን የነበረ ፈተና የጁንታ ሚዲያ ነው ያቃል። አጮልቆ አብይ አህመድ ቁጭ ብሎ ይከታተላል። ሌላ ግን የጁንታ ሚዲያ የህወሓቱ አፈቀላጤ የህወሓቱ ሚዲያ ምናምን ነበር በሙሉ እንደዛ ነበር የሚለን። በነበረን አቅም ግን ብልጽግናን የማዋረድ ስራችን ግን ሰራ ነበር። አረሳው ምን አርካይቭ አለ እንደም ሚሌ ታስታውሳል። ሚሌ ሄሊኮፕተር ኤም35 የምትባል መቷት ዓለም ያውቀው ነው። ይሄ በቪዲዮ የተቀረጸ ነው። ኤአይ ነው ምናምን የሚባልበት አይደለም። ኢትዮጵያ ቴሌቪዥን መጡና ከሆነ ፎቶ አመጡ። ይሄው ፌክ ነው እናሳው ውሸት እኮ ጁንታማ አይጥልም፣ ሄሊኮፕተር አይጥልም። የኢትዮጵያ ቴሌቪዥንም እንደዚህ ነበር የሚዋሸው ሲቀጥፍ። አሁን መጠንቀቅ አለባችሁ፣ በደንብ ባርጋችሁ መጠንቀቅ አለ። እንዴት አድርጎ እንደሚዋሸው ብልጽግና ዶክመንተሪ ሰርቶ ምናምን ሰርቶ ምርኮኛ እልም ብሎ እንደዚህ አይነት ምርኮኛ አዋሽ እያለ የአዲስ አበባ ወጣቶችን ሰብስቦ ምርኮኛ አድርጎ ይሰበስባቸው ነበር። እኔ ከሁሉም በላይ ያሳዘነኝ በጣም የገረመኝ ቁስቁልቁል ብሎ የ5 ኪሎ አዲስ አበባ ዩኒቨርሲቲ የ4ኛ ዓመት ኤሌክትሪካል ኢንጂነሪንግ ማቀው ህፃን ወጣት ልጅ 4ኛ ዓመት ኤሌክትሪካል ኢንጂነሪንግ ተማሪ አፍሰው ወስደውት ሰው ልጁ ብደውለት ማቀው ሰው ስለሆነ ነው $50 ምናምን የሆነ ጊዜ 100 ምናምን የሆነ ጊዜ 3 እኔ እረዳው ነበር ባጭሩ ቋንቋ ጠፋብኝ። መጨረሻ ላይ ስልኩ ጠፋ ምናምን ለካ ወስደውታል ከአዲስ አበባ መልጦ ተመላጦ ሙርከኛ ብሎ አዋሽ 40 እዛ ፀሐይ ያሞቁታል። ዛሬ ፀሐይ 4ኛ ዓመት የአዲስ አበባ ዩኒቨርሲቲ ኤሌክትሪካል ኢንጂነሪንግ ተማሪ ሙርከኛ ብሎ ያሳለፉት የሆነ እና አራያ ተስፋ ማርያም የሚባሉ ባንዳዎች ነበሩ። ሄዶ ዶክመንተሪ ይሰራሉ ዛሬ። ያ ጊዜ ከባድ ጊዜ ነው፣ የሚረሳ ጊዜ አይደለም። ኢትዮጵያን በሙሉ ወደ ኋላ ፍላሽ ባክ ያደርጋችሁ ሲደርስ የነበረው በደል ተመልከቷል። በእንደዚህ ነው ይዋሻሉ፣ ይቀጥፋሉ። ሚዲያ በእጃቸው ነው፣ ቴሌቪዥን አለ፣ ፌስቡክ አላቸው።
ሶሻል ሚዲያ ይከፍላሉ። እንደ ጉድ ነበር የሚያሰራጩት የውሸት መረጃ ስለ ተስፋ መቁረጥ። መንግስቱ ኃይለማርያም ተስፋ ቆርጦ አይታችሁ ታውቃላችሁ? አንድ ቀን ኢንትረስቲንግ መንግስቱን የምናስታውስበት ጊዜ ነው። ኢትዮጵያውያን በምን ይዝናናሉ? አንድ ወዳጄ ነው አብይ ይሄዳል። አብይ እኮ ሲዝናና አንዴ ቀንድቦ ተቀንድቦ ይመጣል፣ አንድ ሜዲኮር ምናምን እያለ ተቀንድቦ ይመጣል። እቺ ነገር የሆነ ነገር በምን ነው ኢትዮጵያውያን በምን ሊዝናኑ ነው? በእናትህ ይሄ ሰውዬ እኮ ሜጃው ደረሰ አለኝና፣ ኧረ በእናትህ ሂድ እንጂ መዝናኛ በጣም ብዙ ሾው የመዝናኛ ቶክ ሾው አሁን ይፈጠራሉ አልኩት። ሰው ለካ በአብይም ይዝናና አለ። ተስፋ ቆርጦ ሶሳይታል ዲኬይ ነው ይሄ በቃ ዲኬይ ሲበሰብስ እንደዛ ሰውየው እንደ መዝናኛ የሚቆጥረው ሰውም አለ። እንደ መሪ ሳይሆን እንደ መዝናኛ ዝም ብሎ እንደ ተራ ጨቅላ ህፃን ልጅ። በምን ሰው ልዝናና ነው? ሰውየው እየሄደ ነው። ከዚህ ሰውየው ሱስ አለበት። ሶሻል ሚዲያ ላይ የግድ መምጣት አለበት። ወይ ፌስቡክ ላይ ይመጣል፣ የሆነ ድግስ ላይ ለቅሶ ላይ ይሄዳል። የሚዲያ ሱስ አለበት። የት አካባቢ ተደብቆ ይኖራል? እድሜ ልኩ ማለት ይፈልጋል። ከተቻለ ማን ያውቃል? አዲስ አበባ ገና ሳይወጣም ጋማ ብሎ ይዙት ይሆናል። አንዳንዶቹ ጋማ እንደሚባል ጥርጥር የለው። አንዳንዶቹ ቤታቸው ጭምር ይታወቃል። ማስፈራሪያ አይደለም። አሁን የተጋሩ ቤቶች ይታወቃሉ። የነ ጻድቃን ቤት ይታወቃል። ለምሳሌ ጻድቃን በኤርፖርት የሚወጣው በሞያሌ የሚወጣው በጋምቤላ ይወጣል ወይስ እንደ እንትና 2.5 ሚሊዮን ከፍሎ ሊወጣ ይሞክር ነበር እንደ ሳሞራ ዳዝን ማለት ግን ይታወቃሉ። ብርሃኑ ጁላ የሰራው ወንጀል ራሱ ያውቃል። እንዴት ብሎ ነው የሚሸሸው? ራሱ ያውቃል። አሸንፋለሁ ብሎ ደግሞ አያስብም። ማንም ከማን ጋር ገጥሞ ድሮን አለ። የድሮን ብዛት ሊለያይ ይችላል፣ የሚግ ብዛት ሊለያይ ይችላል። ግን ድሮንና ከድሮን እንትን አይልም። ድሮን ደግሞ ጦርነት አሸንፎ አያውቅም። ሰው ትገላለህ፣ ፋብሪካ ታወድማለህ ምናምን። አጠቃላይ ግን አታሸንፈውም፣ አታደርገውም። ለምንድነው ዘገየኮ ምናምን የሚሉ ሰዎች አሉ። አዲስ አበባ በጣም በጉጉት ከመጠበቃቸው የተነሳ ይሄን እንደዛ ብሎ የሚያነሳዋል። ሰከን ተብሎ ነው የሚሰራው። የሰው ህይወት የሚበላ ነው ጦርነት፣ የሰው ህይወት የሚበላ እና ጥምረት ሲባል ደግሞ አንድ ሰው ራሱ የሚያደርገው አይደለም። ዝግጅት ያስፈልጓል፣ መነጋገር ያስፈልጓል፣ ፕላኒንግ ያስፈልጓል። አብይ አህመድ አስመራ ሄደን የወሰድነው እንዳለው አስመራ ሄደን የወሰድነው ምንድነው? በሁሉም አካባቢ አዘሴም ታይም መጀመር አለበት ጦርነት ብለን የወሰድነው ያለው። በሁሉም አካባቢ እንደዚህ አይነት ቅንጅት እንደሚያስፈልገው በርታ ጉምዙ ቁጭ ማለት የለበትም። የሆነ ቦታ ቆቦ ጦርነት ከተጀመረ በርታ አክቲቭ ሆኖ መጠበቅ አለበት። ደብረ ብርሃን ያለው ሸዋ ያለው የፋኖ ኃይሎች ቁጭ ብሎ መጠበቅ አይችሉም። በተጠንቀቅ ነው። ስለዚህ ፕላን ስለሚያስፈልገው ነው የሚያውቀው ብልጽግና ስለሚያውቀው ይሄን ጉዳይ ምስጢር አይደለም። ይሄ ፕላን ያስፈልጓል እና አጭር በጣም አጭር እና ጠንከር ያለ ሰውየው ድጋሚ ኢትዮጵያውያን ጭምር የሚያስተምር እንደዚህ አይነት ሰው እንዴት ብሎ ወደ ስልጣን አመጣ ነው ብለን ነፍሴ ነው ሳምባዬ ነው ብሎ ያመጣው ኤሊት ነኝ ባይም ቁጭ ብሎ እንዲማር ማንም አለቅላቂ ማንም ገዳጅ ጄኖሳይደር 4 ኪሎ በስህተት እንኳን ቢመጣ በኢትዮጵያውያን ኃይሎች በኢትዮጵያውያን ጥምረት እንደሚወገድ አስተማሪ በሆነ መልኩ ነው የሚወገደው። ድጋሚ እንደ አብይ አህመድ አይነት ሰው በጭብጨባ እንዳይመጣ ኢትዮጵያውያን ሆይ እያለ እናቶች የኢትዮጵያ እናቶች እኔ እናቴ ወዳለሁ እያለ ንጉስ ሆናለህ ተብዬን የመጣሁት እያለ እንደነ ኃይለማርያም ደሳለኝም የመሳሰሉ ኢትዮጵያን አስበልተው በታንዛኒያ በሩዋንዳ በዩጋንዳ በኬንያ ኢንቨስተር የማይሆኑበት ኢትዮጵያን አስበልተው እነሱ ግን ወደ ኢንቨስተር የማይቀየሩበት ታሪክ ነው መምጣት ያለበት። ለወደፊቱ ሌሰን ነው መምጣት ያለበት በደንብ አስተማሪ በሆነ መልኩ። መንግስቱ ኃይለማርያም ልክ እንደ ባጫ መጽናኛ ሲያጽናና በእውነት ደደቢት ይህ ነው። ደደቢት እኔ እንኳን አላውቅም በአካል ደደቢት ግን ወደ ጽንብላ ወይ ወደ ከሽረ እንዳስላሴ ወደ 80 ወይ ምናምን ኪሎ ሜትር ነው ይመስለኛል። ከዛ ተነስቶ 14 ምናምን ዓመት ነው 13 ዓመት ትግራይ ውስጥ ተዋግቶ በርካታ የትግራይ ፈተናዎችን ተጋፍጦ ደርግ የሚያክል ሰራዊት እየደመሰሰ አማራ ክልል ገብቶ አዲስ አበባ መጥቶ ሰላ ድንጋይ የሚባል ሲደርስ እንዴት ደንገጥ አይልም? ደርግ ምን አለ? ደንገጥ እያለ ወስዶ ደንግጫለሁ አይልም? ለህብረተሰብ መሬ ነው አሁን አብይ እየተሸነፍኩ ነው አይልም? ተሸንፌያለሁ ብሎ ሄዶ በቃ ለኢትዮጵያ ሰላም ስል ጥዬ ወጥቻለሁ ነው የሚለው። ምንም ጥርጥር የለውም እንደዛ ነው ይላል። አሜሪካ ውጣ ብላኝ ወጥቼ ሄዳለሁ ነው የሚለው። መንግስቱ ኃይለማርያም
ኢህአዴግ መዘዞ ሲደርስ ሰላ ድንጋይ የሚባል ሲደርስ ምን አለ? ምንድነው ሰላ ድንጋይ ነው? መዘዞ ምንድነው? ሰማይ ነው? ድንጋይ ነው? ወንዝ ነው? ምንድነው? ምን አዲስ ነገር አለ? ኢንተርናሽናል ሚዲያ መዘዞ ሰላ ድንጋይ እያለ ይጮሃል። ምን አዲስ ነገር ተገኛለ? መንግስቱ ኃይለማርያም ነው እቺ ቅማላ እቺ አይጥ ምናምን ሲለ ነበረ። እየሰባበረው ሰላ ድንጋይ ደብረ ብርሃን ሲደርስ መቀበል አልፈለገም። ዲናያል ስቴጅ ላይ ነው የደረሰው። ሰልፍ ይሄ የዲፌንስ መካኒዝም በሳይኮሎጂ 12 አይነት ዲፌንስ መካኒዝም ትኖች አሉ። ራሽ አንደኛው እሱ የዲናያል ነው። ሰውየው እንዴት አድርጎ ዲናይ እንዳደረገ በጣም መልካም ሲደርስ ምን አዲስ ነገር አለው ነው? ወንዝ ነው? ቋጥኝ ነው? ተራራ ነው? ምንድነው? ሰላ ድንጋይ ከደደቢት የተነሳ ኃይል ሰላ ድንጋይ ገባ ሲባል ሰላ ድንጋይ ምንድነው? ምን አዲስ ነገር አለ? ምን ይጠበስ ነው ያለ። ባጫ ደበሌም እንደዛ ነው። ደጀን ወዳልነው መጣን ያለ ደጀን ወዳልነው ወይ ሰቆጣ አሁን የብልጽግና ደጀን አይደለም። ሰቆጣ የብልጽግና እሳት ነው። ትለበለባለ። ባንኮች እኮ አወጣው እኮ በሙሉ አቢሲኒያ ባንክ፣ ንግድ ባንክ፣ ንብ ባንክ፣ ይሄ የኢትዮጵያ ንግድ ባንክ የሚባል ይሄ ወጋገን ላሊበላ ወሰዱት ባለፈው ጠራርገው። ለምንድን ነው ሰቆጣ ህዝብ እኮ ባንክ ይፈልጋል። ለምን ጠራርገው ወሰድከው? ባለፈው እንደማታሸንፍ ሰቆጣ በሌሎች ኃይሎች እጅ ይወድቃል ብለህ ስላመንከው፣ ፋኖም እዛው ነው ያለው፣ የአገው ሰራዊትም እዛው ነው ያለው፣ ቲዲኤፍም እዛው አጠገብ ነው ያለው። እንደማትቆጣጠረው ስለምታውቅ ነው። የብልጽግና የአብይ ስነ ልቦና ኢትዮጵያን በሙሉ ዝም ብላችሁ ቆርጣችሁ ወደ እንደፈለጋችሁ ሶሻል ሚዲያ ላይ የምትለጥፉት መለጠፍ ያለባችሁ የዚህ ሰውዬ አንድ ቪዲዮ ልጋብዛችሁ። 15 ሰከንድ። ስነ ልቦና ጤናማ ናቸው እነዚህ ሰዎች? ጤናማ አይደሉም። የኢትዮጵያ ሚዲያዎች እነዚህ ቁም ነገር ተናገረ ብሎ ከንጨብ እያደረጉ እንደ ቁም ነገር ተናጋሪ ማለት ነው። አብይ አህመድ ምን አለ? የኢትዮጵያ ሚዲያዎች ተከታትሏቸው፣ የሚዲያ ሰዎች ከሆናቸው በተለይ ኮሚኒኬሽን አካባቢ የኢትዮጵያ ቴሌቪዥን ወይ ፋና የሌላ ሰው እንደ ሪፈረንስ አይጠቀሙም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት የዛሬ 3 ዓመት የተናገሩት ቀንጨብጣ አፕሳውንድ ወይ ሳውንድ ባይት ምናምን ወይ ደመቀ መኮንን የተናገረው ወይ ተመስገን ጥሩነህ የተናገረው ሬዲዮን የተናገረው ወይ ግብርና ሚኒስትር ወይ ገቢዎች ወይ ኢንዱስትሪ ሚኒስትር ምናምን የተናገረው የኢትዮጵያ ቴሌቪዥን እንደ ዜና መሃል ላይ ኢንዱስትሪ ሚኒስትሩ የተናገሩት ተብሎ ከዛሬ 2 ዓመት 3 ዓመት ቪዲዮ ተነስቶ አምጥቶ ቀንጨባርቆ አያቀርቡም። ሁሉም ስለ አብይ ነው። ንግግሮቹን ተመልከቱ። ሰውየው ብቻ የማንገስ ሀገሪቱ ሌላ ሚኒስትር የሚባል የሌላት። በኢህአዴግ ጊዜ ሚኒስትሮች እንደፈለጉ ነበር ጋዜጣ የሚጠሩት እንደፈለጉ። የግብርና ሚኒስትሩ ነገ መግለጫ ይሰጣሉ። ያው ሚዲያ ኢትዮጵያ ቴሌቪዥን በነበረበት ጊዜ ቢዚ ነበር። በዚህ ኢንዱስትሪ ሚኒስትር ይጠራል፣ የደቡብ ክልል የሆነ ጠራ ይባላል፣ አማራ ክልል እንደዚህ ይባላል፣ መግለጫ ይሰጣሉ፣ ማብራሪያ ይሰጣሉ፣ ወርክሾፕ አለ። በፍጹም አዲሱ ለገሰ እስኪፈቅድላቸው ወይ መለስ እስኪፈቅድላቸው አይጠብቁ። የነበራቸው ፍሪደም ነው የምናገረው። አሁን ዝም ብዬ ሳየው እነዚህ ሰዎች መግለጫ አይሰጡም። የኮሚኒኬሽን ሚኒስትር በስንት ጊዜ አንዴ ነው የሚሰጠው። እንዲያውም የለም አሁን መስጠት የለም። ሰውየው ብቻ የሆነ ቦታ ላይ ይመጣል። አዲስ አበባ 2 ከንቲባ ነው ያላት። እሷ አለች የአዲስ አበባ፣ ሰውየውም አለ። እሷ ምክትል ነች። እዚህ ጋር ይመጣል። አዳነች በሰራችው የኔ አዲስ አበባ የኔ ነው እያለ እኔ እንደዚህ ሰራ ነው ይላል። ሰውየው የኢትዮጵያ ጠቅላይ ሚኒስትር ነው። አዳነች ደግሞ የአዲስ አበባ ከንቲባ ነች። ስለ ጽዳት ያወራል። ስለ ጽዳት የአዲስ አበባ ጽዳት የሚያወራው እኮ ያ ማን ነው? ግርማ ማን የሚባለው አፍንጫው ብዙ የማይጠርገው ሰውዬ እሱ አይደል እንዴ? ሽንት ቤትም ጽዳት ካለ ወይ ችግኝ ምናምን ካለ እሱ ነው መናገር ያለበት። የጽዳት ቢሮ ምናምን ከሆነ የሀገር ጠቅላይ ሚኒስትር የ135 ሚሊዮን ህዝብ ሰውዬ መጥቶ ስለ ጽዳት ስለ ሽንት ቤት ያወራል። ይሄ ጤና ነው? ቀጥለን አንድ ቪዲዮ 15 ሰከንድ ብቻ ላሳያችሁ። የውሸት ዜና እንዴት እንደሚሰሩ ዓለም የሚያውቀው ዳታ ጭምር እንዴት አድርጎ እንደሚያጭበረብሩ። ለምሳሌ አድዋ ሙዚየም፣ አዲስ አበባ ያለው አድዋ ሙዚየም ሪፕሊካ እዛው ተራራማ ነው ምናምን ብሎ ኦሪጂናሉ ዋናው አድዋ ሄዶ አንድም ጉብኝት የሌለው የሚጎበኘው የሌለው አድዋ ሰውየው የሆነ ህንጻ ገነባውና ከኢትዮጵያውያን አለ በአንድ ዓመት 79 ቢሊዮን ብር ሎካል ያገኘናል። 79 ቢሊዮን የኢትዮጵያ ብር ቢሊዮን ከአድዋ ሙዚየም ብቻ አገኘናል። በዶላር ደግሞ ከአድዋ ሙዚየም በዶላር 5.2 ቢሊዮን ዶላር አገኘናል። ይሄ የጤና ጉዳይ ነው።
እክል አለበት ጤና እክል የገጠመው ሰውዬ ስለሆነ 5.2 ቢሊዮን የትኛው ኢንዱስትሪ ነው? ቡና 5.2 ቢሊዮን ታገኛለች ኢትዮጵያ? ወይ ወርቁ ወይ ኢንዱስትሪ ምናምን ኢንዱስትሪ እንኳን የለም ሞቷል ሁሉም። አድዋ ድልድይ አድዋ ሙዚየም 5.2 ቢሊዮን አገኘልን 79 ቢሊዮን ብር ዳጊመ ተዛሪና ያለ ሰብዝ አይትእመንዎ ያዘናጋዕኩም ይዘል አዘንጊ ይጫወተኩም ሎ እሺ ናይ ደማ አንተ ትሕሰና እዚ መስኒራ ቀጠለ ግን ካብ ዝሓሸ ትሕሰና ስካ ሒዛን መጽሰና ግዜ ሆነኩም ግረት ይብል